ሰላም ሰላም ፋሚሊ እንዴት ናችሁ? ደህና ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። እዚህ ጋር የፍርኖ ዱቄት ዳቦ እንጀራ የፍርኖ ዱቄት እንጀራ ጋግረን ማለት ነው። ከዛ እንቁላል እና እዚህ ጋር እንጀራችንን ጋግረን አዘጋጅተን እንቁላላችንን ሰርተን የደላል እዚህ ጋር ለማብላት እያቀረብ ነው እና ግን ሲያዩት የምር ያስጎመጃል። ያኔ እዚህ ሀገር ሆነስ የኢትዮጵያ ምግብ ለመብላት ያስጎመጃል። እንጀራው እንዴት አያችሁት ግን? እንጀራው ተመችቷችኋል? ከዛ ደግሞ እዚህ ጋር ፉል አያችሁት? ፉሉን እና የትኛው ነው አሪፍ የሚመስላችሁ? እኔ ግን የተመቸኝ እውነት ለመናገር ይሄኛው ነው፣ ፉሉ ነው። ምክንያቱም እንጀራው የኢትዮጵያ ጣዕም የለውም። እግዚአብሔርን ምንም ጣዕም የለውም የምር። ልክ ሌሎቹ እንደሚጋግሩት ነው። እኛ ዱቄቱን አምሰን እና እንደዛ ምናምን አድርገን ነው የምንጋግረው እንጀራውን፣ ግን ምንም ጣዕም የለውም እግዚአብሔርን ምንም። እና ፉሉ ደግሞ እዚህ ጋር ከሰራሁት በኋላ እዚህ ጋር አቅርቤዋለሁ ማለት ነው። የሚበላው ደግሞ በምንድን ነው? በኩብዝ። እዚህ ጋር ሻያችንን እንቀዳለን ማለት ነው። ቶሎ ቶሎ አልወርዳለው። ችግር እኮ ነው ግን ሻዩ ያምራል የምር። ጠጡኝ ጠጡኝ ይላል። እና የትኛው ምግብ ተመችቷችኋል? የትኛው ምግብ ተመቻችሁ? እንቁላሉ በእንጀራው ወይስ ፉል በኩብዝ? የተመቻችሁን ኮሜንት ላይ ጻፉልኝ። ኮሜንት ላይ ካልተመቻችሁ ደግሞ በላይክ ድጋፋችሁን አሳዩኝ ማለት ነው። ወዳችኋለሁ ፋሚሊ።